ያው አሁን ወቅቱ እንደምታውቁት ተመራቂዎች እየተመረቁ ትምህርታቸውን ጨርሰው እየተመረቁ ያለበት ጊዜ ላይ ነው ያለነው። ማሻአላህ ኮንግራጁሌሽን ብያለሁ ለተመራቂዎች ሁሉ። እንኳን ለዚህ ልፋታችሁ አላህ ሱብሓነሁ ወተዓላ አደረሳችሁ እያልኩኝ እስኪ ኢንተራንስ ተማሪዎች ደግሞ የ12ኛ ክፍል ተማሪዎች ደግሞ ኢንተራንስ እየወሰዱበት ያለበት ጊዜ ላይ ነው ያለነው። 12ኛ ክፍል እየወሰዱ ያሉት ደግሞ አላህ ሱብሓነሁ ወተዓላ ፈተናውን ቀለል ያድርግላቸው፣ ከሚያልፉት ውጤታቸው በሰላም በአሪፍ ሁኔታ የሚመለስላቸው አላህ ያደርግላቸው እያልኩ ኢንሻአላህ እስቲ ይሄ ቪዲዮ ከሌላው በተለየ ሰዎች ጋር እንዲደርስ እፈልጋለሁ። እስቲ ከትምህርት ስነ ስርዓታችን ውስጥ ስንማር ለምንድነው አንድ ሳይንቲስት የእስላም ሳይንቲስት ከትምህርት ስነ ስርዓታችን ውስጥ ያጣነው? ለምንድነው ያጣነው? አንድ የኢስላም ሳይንቲስት ያጣንበት ምክንያት ምንድነው? ዓለም እስላምን የበደለች አይመስላችሁ? እስኪ አንዳንድ ጥያቄ ልጠይቃችሁ። ለምሳሌ የዘመናዊ ፊዚክስ አባት ተብሎ የሚታወቀው ማን ነው እንደናንተ? ኢብኑል ሀይሰም ወይስ አይዛክ ኒውቶን ብላችሁ ነው የተማራችሁት? ለምንድን ነው የተለወጠው ይመስላችኋል? የዘመናዊ አስትሮኖሚ አባት ተብሎ የሚታወቀው ሐሰን ኢብኑ ነስረዲን ነው ወይስ ኒኮላስ የሚባል ሰው ነው? እስኪ በየትኛው ነው የተማራችሁት? የዘመናዊ ማቴማቲክስ አባት ተብሎ የሚታወቀው አልካዋሪዝም ነው ወይስ ዴፋንተስ የሚባል ሰው ነው? እስኪ በደንብ እዩት እስቲ። ለምንድን ነው አንድ ኢስላም ሳይንቲስት ያጣ ነው እንደ ዓለም ማለት ነው ኢስላም ኋላ ቀር ሆኖ ነው? ለምሳሌ የኢንጂነሪንግ አባት የሚባለው አልጀዘሪ ወይስ ፓሪስኮት ጁል የሚባል ሰው ነው? እስኪ በደንብ እዩት እስቲ። የቱን ብላችሁ ነው የተማራችሁት? የሕክምና አባት የሚባለውስ? ሕክምናን ለመጀመሪያ ጊዜ ያመጡት ኢብኑ ሲና ወይስ ዊሊያም የሚባል ሰው ነው? የዘመናዊ ኬሚስትሪ አባት የሚባለው ማን ነው? ጃቢር ኢብኑ ሐያም ብላችሁ ነው የተማራችሁት ወይስ አንቶኒ ላቮይዘር የሚባል ሰው ነው የተማራችሁት? እስኪ እስላም አልተበደለም ብላችሁ ታስባላችሁ? እስላም ለምን ኋላ ቀር እንደሆነ ነገር ታሰበ? ሳይንስ ቁርአን ሳይንስን አይደግፍም፣ እስልምና ሳይንስን አይደግፍም ነው? እስኪ ዛሬ 21 22 23 24 27 ድረስ 28 ዓመት ድረስ ተምራችኋል። አንድ ሳይንቲስት ኢስላም ሳይንቲስት ለምን አጣን? ሊኖሩ ይችላሉ፣ ላኪን ለምን ተለወጡ እነዚህስ? ኢንሻአላህ የዚህን ጥያቄ